ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የመንግስት ሰራተኞች አዋጅ በርካታ ጉዳዮች ተካተውበት ተሻሽሎ ለመንግስት ሰራተኞች በሚጠቅም መልኩ ቀረበም። በዚህም ከዚህ ቀደም በመንግስት ሰራተኞች አዋጅ ላይ ያልነበሩ አነጋጋሪ ጉዳዮች ተካተውበታል። የጡረታ መውጫ ጊዜ፣ ምዘና፣ የሰራተኛ ምደባ፣ ጥቅምና ሌሎችንም በርካታ ጉዳዮችን አካቷል። መንግስት በቅርቡ ሪፎርም ብሎ በጀመረው የሰራተኛ ምዘናን በተመለከተ ምዘናውን ማለፍ ያልቻለ ዳጎስ ያለ ገንዘብ ያገኛል። በዚህ አዋጅ ምዘናውን ሳያልፍ የቀረ ሰራተኛ ይከፈለዋል የተባለው ገንዘብ አነጋጋሪ ሆኗል። መንግስት ይህንን ያክል ገንዘብ ለመክፈል እንዴት አቀደ የሚለው አነጋጋሪ ሆኗል። ለመሆኑ ምዘናውን ማለፍ ያልቻለ ሰራተኛ ምን ያክል ይከፈለዋል የሚለውን ጨምሮ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የብቃት ምዘናን ማለፍ ያልቻሉ ሰራተኞችን በሚመለከት ለጡረታ ዕድሜያቸው ያልደረሱና ከ25 ዓመት በታች ያገለገሉ 2 ዓመት የተጣራ ደሞዝ ተከፍሏቸው ከስራ ይሰናበታሉ ተባለም። የፌዴራል የመንግስት አገልግሎትና አስተዳደር ፖሊሲና የፌዴራል የመንግስት ሰራተኞች አዋጅ ቁጥር 1353 ህዝባር 2017 ለማስፈጸም አዋጁ መውጣቱም ተጠቁመዋል። ነባሩ የመንግስት ሰራተኞች አዋጅ ቁጥር 253 ህዝባር 2010 ሙሉ ባለመሆኑ አዲሱ አዋጅ መዘጋጀቱ የተነገረ ሲሆን አዲሱ አዋጅ 16 ክፍሎችና 151 አንቀጾች ያሉትና በነጋሪት ጋዜጣ ታትሞ ሲወጣ ቁጥር እንደሚሰጠው ተብራርቷል። አዲሱ የመንግስት ሰራተኞች አዋጅ ይዟቸው የመጡ አዳዲስ ጉዳዮች ብዙ ናቸው። የአዋጁ የተፈጻሚነት ወሰኑ ከነባሩ የመንግስት ሰራተኛና ተቋማት በተጨማሪም የመንግስት አገልግሎት አሰጣጥ ላይ ተፈጻሚ ይሆናል። መስሪያ ቤቶችና ሰራተኞች ተግባራትን ሲያከናውኑ የስራ ባህልና የስራ አመራርን ተከትሎ መሆን እንዳለበት እሴቶችን ጥሏል። ከመንግስት መስሪያ ቤት መዋቅራዊ አደረጃጀት ጋር የህዝብ ብዛት፣ የሚሰበሰብ ገቢ፣ የቆዳ ስፋት ቁጥጥር የሚደረግበትና ከፌዴራል ተቋማት ጋር የተናበበ መሆን እንዳለበት ይደነግጋል። የደሞዝ ስኬል በፌዴራል ደረጃ በየ4 ዓመቱ የሚወሰነው የስራ ደረጃ መነሻ ዝቅተኛ ደሞዝና ከፍተኛ ጣሪያ ደሞዝ በየክልሉ ተግባራዊ እንደሚደረግ ይደነግጋል። ከደሞዝ ጭማሪ ጋር በተያያዘ ሜሪትና የደሞዝ ቦርድ ይቋቋማል። ቦርዱም ሀገራዊ የመክፈል አቅምን መሰረት በማድረግ በየጊዜው የሚከሰተውን የኑሮ ውድነት ለመቋቋም የሚያግዝ ደሞዝ ጭማሪ ያደርጋል። የመንግስት አገልግሎቱን ውጤታማ ለማድረግ እያንዳንዱ ስራ ላይ አዲስ ሰራተኛም የብቃት ምዘና ፈተና ይፈተናል። የሚቋቋመው የብቃት ምዘና ማዕከል ሰራተኞችን የብቃት ምዘና በመፈተን የሚያልፉት ወደ ስራ ይገባሉ፣ ያላለፉትን ደግሞ የማሟያ ስልጠና በመስጠት እንዲበቁ ያደርጋል። ስልጠና ወስደው ለተከታታይ 2 ጊዜ የማለፊያ ነጥብ ካላመጡ ከመንግስት ስራ እንደሚሰናበቱ ይደነግጋል። የብቃት ምዘናን ማለፍ ያልቻሉ ሰራተኞችን በሚመለከት ለጡረታ ዕድሜያቸው ያልደረሱና ከ25 ዓመት በታች ያገለገሉ 2 ዓመት የተጣራ ደሞዝ በአንድ ጊዜ ተከፍሏቸው ከስራ ይሰናበታሉ። 25 ዓመት አገልግለው ዕድሜያቸው ከ50 እስከ 55 ለሆኑ ሰራተኞች ጡረታ የሚወጡበትን ሁኔታ አመቻችቷል። የመንግስት መስሪያ ቤት አገልግሎት አሰጣጥን ለማዘመን የአንድ ማዕከል ስርዓት የመዘርጋት ግዴታ በዚህ አዋጅ ተቀምጧል። ሁኔታዎች ሲያስገድዱ ብቃትን መሰረት በማድረግ አንድን የመንግስት ሰራተኛ ከ1 ዓመት ላልበለጠ ጊዜ ከፍ ያለ የስራ መደብ ላይ በተጠባባቂነት እንዲሰራ ማድረግ ይቻላል። በፊት በውክልና ጥቅም ሳያገኝ ይሰራ ነበር። አሁን ግን በተጠባባቂነት ሲሰራ የተጠባባቂነት አበል እንደሚከፈለውና ተጠያቂነትም ጭምር ተቀምጧል። የመደበኛ የስራ ሰዓት በፊት በሳምንት 39 ሰዓት የነበረው አስፈላጊ ሆኖ በተገኘ ጊዜ የአንድ መንግስት
ሰራተኛ በሳምንት ከ39 ሰዓት ሳያንስና ከ48 ሰዓት ሳይበልጥ ይሆናል። አንድ እናት ከ3 ወር ያልበለጠ ህፃን ልጅ ለማሳደግ በጉዲፈቻ ከተረከበች የ3 ወር እንደ ወሊድ ፍቃድ እንዲሰጥ ፈቅዷል። በስራ ላይ በአደጋ ምክንያት ለሚከሰት ሞት ለቤተሰቦቹ የ1 ዓመት ደሞዝ እንደሚከፈል ተቀምጧል። መስሪያ ቤቶች የሰራተኞችን ዲጂታል የመረጃ ቋት ማደራጀት አለባቸው። ይህም በተለያየ ምክንያት በሚፈጠር ችግር የሰራተኞችን ማህደር ለመጠበቅ የታሰበ ነው። ኦዲትና ኢንስፔክሽን ላይ የመንግስት ተቋማት አገልግሎቱ በህግ ስለመሰራቱ የማረጋገጥ ስራ እንደሚሰራ አዋጁ በአዲስ ያካተታቸው ጉዳዮች ናቸው። ለዚህ አዋጅ ማስፈጸሚያ ደንብና መመሪያዎች እንደሚወጡም ተነግረዋል።